ጨዋታው ከቁጥጥር ውጭ የሆነ ነው። ብሩኬ በፍጹም ላምንሽ አልችልም፣ ላውራሽ አልፈልግም ብሎ ጥሏት ሄደ። ሀብቴ ደግሞ ሀይሜን በጣም ነው ያመናጨቃት። እናንተ አይደብራችሁም ወይ? ሁልጊዜ ሰው ታስቸግራላችሁ፣ ሁልጊዜ በእናንተ እኔ መቸገር አለብኝ ወይ ብሎ እቃ ሁሉ እስከ መሰባበር ደርሷል። በጣም በጣም ያሳዝናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ በልኝ። ውድ ቤተሰቦች እንግዲህ የሀይሚና የብሩኬ ነገር ዙሪያው እየከረረ ሄዷል ማለት ነው። በጣም በጣም አስቸጋሪ እየሆነ ነው ነገሩ፣ እየተባባሰ ይገኛል ማለት ነው። ብሩኬ ደግሞ ጭራሽ ፕራንክ መሆኑን ሁላ ማመን አቅቶታል ማለት ነው። ብሩኬ ያለው ምንድን ነው? ማመንም ያልቻለበት ምክንያት ምንድን ነው? ያኛው ልጅ ማንበር ፍፄ ነው። ማን ነው ፍፄ? በመካከላችን ብዙ ነገር አለ ብሎኛል። እሱ በመካከላችን ብዙ ነገር አለ እያለኝ እንዴት ነው ላምን የምችለው ብሏል ማለት ነው። በዚህ በነገራችን ላይ ብዙም አይፈረድበትም ማለት ነው። ምክንያቱም ልጁ በፊታቸው በሁለታቸው መካከል ነው። በመካከላችን ምንም የለም ስትል ሀይሚ አረ በመካከላችን ብዙ ነገር ነው ያለው ብሎ እርፍ አለና እንግዲህ ሀይሚን አስጠመዳት ማለት ነው። ይቅርታ እንዳያደርግላትም ያደረገው አንደኛው ምክንያት ይሄ ነው ማለት ነው። ብቻ በጣም በጣም ያሳዝናል። ብሩኬ ያው ትላንትና ሀብትሽ ጠርቶት ሀይሚ ያለች እንዴ ሲለው እሷ ካለች ሊመጣ አልፈለገም ነበር። አይ የለችም ብሎት ሄደ። ከሄደ በኋላ ለምንድን ነው ያነገርከኝ እሷ መኖሯ ብሎ ያው ተመነጫጭቆ ነበር። ምክንያቱም እሷ አለች ካሉት ላይመጣ ፈልጎ ነበር ማለት ነው። ጭራሽ ይሄ ማለት ሀይሚን ሊያያት አይፈልግም ማለት ነው ብሩኬ እና በጣም በጣም ተቀይሟታል ማለት ነው። በጣም ነው የሚያሳዝነው። እንግዲህ አንድ ተራ ፕራንክ የተባለው ነገር ያመጣው መዘዝ ሁሉ ተመልከቱ። ሀይሚ ደግሞ በዚህ አያበቃም፣ ሌላም በዚህ የባሰ ፕራንክም ሊመጣ ይችላል ብላለች። እንግዲህ ከዚህ የባሰ ምን እንደሆነ ባናውቅም ማለት ነው፣ መገመት ግን ከባድ አይደለም። ለማንኛውም ውድ ቤተሰቦች እንግዲህ ሀይሚና ብሩኬ ትልቅ ችግር ውስጥ ላይ ናቸው ማለት ነው። እንግዲህ መልካሙን እንመኝላችኋለን። ብሩኬ አሁን ዝም ሊል ወይም ሀይሚን ቅር ሊላት የሚችለው ምን ሲሆን ብቻ ነው? ይሄ ፍጹም የሚባለው ሰውዬ በመካከላቸው ምንም እንደሌለ ግልጽ አድርጎ ሲነግረው ነው። በእርግጥ ብሩኬ ከፍጹም ይልቅ ሀይሚን ሊያምናት ይገባ ነበር። ነገር ግን እሱ በሁለታቸው ፊት ብዙ ነገር ነው በመካከላችን ያለው ስላለ ማነው ብሩኬ ማመን አልቻለም። ስለዚህ ያለው አማራጭ ያው ፍፄ ያለውን ነገር መናገር አለበት። በመካከላቸው ምንም እንደሌለ መናገር አለበት ማለት ነው። ከዛ በኋላ ያው ብሩኬ በልቡ በእርግጠኝነት እውነቱን ያውቀዋል። ግን እሱ እንደዛ ስላለው እልህ ይዞት ነው የሚመስለኝ ማለት ነው። እሱ ግን በግልጽ እንደዛ በመካከላቸው ምንም እንደሌለ ከተናገረ ምናልባት ያኔ ቅርታ ሊያደርግላት ይችላል ብለን ተስፋ እናደርጋለን። ሀይሚ በጣም አዝናለች፣ በጣም ልቧ ተሰብረዋል። እንግዲህ ያው ምንም ማድረግ አይቻልም። እንግዲህ ቅርታ ያደርግላታል ብለን ተስፋ እናደርጋለን ማለት ነው። ቅመሞችዬ፣ የጨረቃ ቤተሰቦች እንግዲህ ያው እንዲታረቁ መልካም ምኞት ተመኞላቸው ማለት ነው። ለማንኛውም እንግዲህ ይታረቃሉ ብዬ ተስፋ አደርጋለሁ። በያላችሁ በሰላማችሁ ብዝት ይበል። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።